የሀገር ውስጥ ሎካል ብረትን ስንመለከት ማለት ነው ቱርክ ብረት ማለት ነው 2925 ብር ነው በቤርጋ እየተሸጠ የሚገኘው። በጣም አስደሳች የሆነ መረጃን እንግዲህ አግኝተናል። በተለይም ደግሞ በብዛት ለምፈልጉ ከምንመለከት 1015 ብር ብቻ ነው እየተሸጠ የሚገኘው። ደርባ ሲሚንቶ ስንመለከት ደግሞ 950 ብር ነው በኩንታል እየተሸጠ የሚገኘው። ሰላም ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬም በአዲስ ቪዲዮ ተመልሻለሁ። ከተወሰኑ ጊዜያቶች ከመጥፋት በኋላ በድጋሚ በአዲስ መልኩ እንግዲህ ተመልሰናል ማለት ነው። በዚህም በዛሬው ዕለት የፌሮ እንዲሁም የሲሚንቶን እለታዊ ዋጋ ምን ይመስላል የሚለውን በዝርዝር የማስመለከታችሁ ይሆናል ማለት ነው። በዛሬው ዕለት እንግዲህ በጣም አስደሳች የሆነ መረጃን በስተመጨረሻም ወደ እናንተ የማደርስ ይሆናል። ቆይታችሁን ከኛ ጋር አድርጉ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዛሬው ዕለት ሁላችሁም እንግዲህ በስፋት የምትጠይቋቸውና ዋጋቸውን ማወቅ የምትፈልጓቸውን የፌሮ ብረት እንዲሁም የሲሚንቶን እለታዊ ዋጋቸውን በዝርዝር የምንመለከት ይሆናል። ጅማራችንን የምናደርገው የሀገር ውስጥ ሎካል ብረትን ስንመለከት ማለት ነው። ባለ 8 ስንመለከት አንድ ቤርጋ የሀገር ውስጥ ብረት ማለት ነው 925 ብር ነው በቤርጋ እየተሸጠ የሚገኘው። ባለ 10 ስንመለከት 1450 ብር፣ ባለ 12 ስንመለከት 2085 ብር ነው እየተሸጠ የሚገኘው። ባለ 14 ስንመለከት ደግሞ 2840 ብር ነው በቤርጋ። ባለ 16 ስንመለከት 3715 ብር ነው። ይሄ የሀገር ውስጥ የሎካል ብረት እለታዊ መረጃ ነው ማለት ነው። አሁን የምንገኘው እንግዲህ የካቲት 2018 ዓመተ ምህረት ያለው የዚህ የወቅቱ የዋጋ ሁኔታ ይሄን ይመስላል። ከዚህ ጋር ተያይዞ ደግሞ የውጭ ደግሞ የሚገባው ደግሞ የቱርክን ብረት ደግሞ ስንመለከት ማለት ነው ባለ 8 ስንመለከት 975 ብር እየተሸጠ ይገኛል በቤርጋ። ባለ 10 ስንመለከት 1525 ብር እየተሸጠ ይገኛል። ባለ 12 ስንመለከት 2195 ብር ነው በቤርጋ እየተሸጠ የሚገኘው። ባለ 14 ስንመለከት የቱርክ ብረት ማለት ነው 2925 ብር ነው በቤርጋ እየተሸጠ የሚገኘው። ባለ 16 ስንመለከት ደግሞ 3900 ብር ነው በቤርጋ እየተሸጠ የሚገኘው ማለት ነው። በዚህም በዩቲዩብ ቻናላችን እንግዲህ የኮሜንት ሴክሽን ላይ እንግዲህ በተደጋጋሚ ካየናቸው ነገሮች በተለይም ደግሞ ብዙም ኢንፎርሜሽን የሌላችሁ ስለ ቤት ስራ ማለት ነው የትኛውን ብረት ምን ላይ ነው ለኮለን የምንጠቀመው የትኛው ነው የሚለውን እንግዲህ በስፋት ተጠይቃላችሁ። በተለይም ደግሞ ለኤል ሼፖች ለቪሎዎች ለመሳሰሉ በስፋት የምትጠቀሙት እንግዲህ ባለ 10 እንዲሁም ደግሞ ባለ 12 ብረት ነው በስፋት የምንጠቀመው። ኢንፎርሜሽኑ ይሄ ይጠቅማቸዋል ብዬ ነው ለማታውቁት ማለት ነው። እንዲሁም ደግሞ ለፎቆች ደግሞ ከጂ+1 ጀምሮ ደግሞ በስፋት የምንጠቀመው ባለ 14 ባለ 16 እያለ እንጠቀማለን። እንዲሁም ደግሞ ባለ 12ንም ደግሞ የምንጠቀምባቸው ሁኔታዎች አሉ ማለት ነው። ይሄ እንግዲህ ኢንፎርሜሽኑ ለሌላችሁ ነው። እንዲሁም ደግሞ ባለ 6 ስታፋም ደግሞ ለቪሎችም ደግሞ መጠቀማችን እንደተጠበቀ ሆኖ ማለት ነው። በተከታይነት የምንመለከተው ደግሞ የሲሚንቶ ምርት በተመለከተ ያለው የገበያ ሁኔታ ምን ይመስላል የሚለውን ዘርዘር አድርገን የምንመለከት ይሆናል ማለት ነው። የተለያዩ አይነት የሲሚንቶ አይነቶች አሉ። እነሱ የችርቻሮ የሲሚንቶ ምርቶችን ነው እንግዲህ ይዤላችሁ የመጡት። ዳንጎቴ ስንመለከት በኩንታል 1330 ብር ነው እየተሸጠ የሚገኘው። አንዳንድ ቦታዎች ደግሞ እስከ 1400 ብር የሚሸጥበት ሁኔታ። ይሄ እንግዲህ የአዲስ አበባ ዋጋ ነው። ከቦታ ቦታ የትራንስፖርት ሁኔታውን ባማከለ መልኩ ማለት ነው ልዩነቶች እንደተጠበቀ ሆኖ ማለት ነው። ደርባ ሲሚንቶ ስንመለከት ደግሞ 1270 ብር ነው። ይሄ የችርቻሮ እታች ሰፈር ውስጥ የምታገኙበት የሲሚንቶ እለታዊ ዋጋ ሁኔታ ማለት ነው። ብዛት ይዤ መመጣ ይሆናል። ለዚህ ቻናል አዳዲስ ሰዎች ሰብስክራይብ በማድረግ ዘርፉ ላይ የተለያዩ የሆኑ ጠቃሚ መረጃዎች የምታገኙበት ቻናል ነው። የቪዲዮ ከተመቻችሁ ላይክ፣ ሀሳብ አስተያየታችሁን ታች ኮሜንት ላይ አስቀምጡልኝ። በተረፈ በቀጣይ በሌሎች ስራዎች የመመለስ ይሆናል። በቀጣይ እስከምንገናኝ ሁላችሁም በያላችሁበት ሰላም እንድትሆኑ እመኛለሁ። መልካም ጊዜ